ልጆ እስካሁን ተኝታችኋል? ፀሐይ ከወጣች እንኳን ጊዜ የላት። ተነሱ፣ ቁርሳችሁን ሰርቼላችኋለሁ። እንደምን አደርሽ እናቴ? እንደምን አደርክ ልጄ? በል ወንድሞችን ቀስቅሳቸው፣ እኔም ምግቡን ላሙቅ። ተነሱ ተነሱ ተነሱ። አምላኬ ሆይ ይህንን ምግብ ባርክ። በደንብ ብሉ ልጆቼ። ቢሾ የት አለ? ክፍል ውስጥ ጸሎት እያደረገ ነው። በሉ እናንተ ብሉ፣ ጸሎቱ እንደጨረሰ ይመጣል። እንደምን አደርሽ እናቴ? እንደምን አደርክ ልጄ? በል ከወንድሞች ጋር አብረ ቁርስ ብላ። አልበላም። የቱንም አንተ ጨምሬ ልብላ? ብላ፣ በቂ ምግብ አለ። ለምን አትበላም? ምግቡን አልወደድከውም? አይደለም እናቴ፣ ምግቡ ይጣፍጣል፣ ግን እኔ ቡራኬ አለብኝ። ሰሞኑን አብረን አድርገነው አልነበረም እንዴ? አዎ፣ ግን እኔም ዛሬ ደግሜ ማድረግ ፈልጌ። እግዚአብሔር ይባርክ ልጄ። እንደውም ልብሴን ልቀይርና አብሬ ሄዳለሁ። እስክንመለስ ድረስ ጠረጴዛውን አጽዱት። እሺ እናታችን። ሚና። አቤት ቢሾይ፣ የተቀደሰው ቡራኬ እንኳን ደስ አለ። ምስጋና ለእግዚአብሔር ይሁን። ፍጠኑ፣ ወደ ውስጥ እንሂድ። ብዙ የምንሰራው ስራ አለ። እሺ፣ አንተስ አብረህን አትሄድም እንዴ? አይ፣ እኔ እናቴን ገበያ አድርሼ እመጣለሁ። እኔ አብሬ እሄዳለሁ። መጀመሪያ ቁርስ አትበላም? የምትበላውን ላዘጋጅልኝ። አሁን እናንተ ሄዱ፣ ትንሽ ቆይቼ እኔ እከተላችኋለሁ። መሬቱን ዛሬ ውሃ እናጠጣለን። አድምጪኝ እናቴ። ምን? ቢሾይ ወደ መስኩ እንዲሄድ አልፈልግም። ለምን? ስራውን ጠንክሮ መስራት አለበት። ገና እኮ ልጅ ነው እሱ። ልጅ ቢሆንስ ያድጋል እኮ። ይኸውልሽ እማዬ፣ እሱ ወደ ቤተ ክርስቲያን ቢሄድና ማንበብ መጻፍና ጸሎት ቢማር ይሻላል። አዎ እንዴ፣ እንደሱ ቢሆን ይሻላል። ምናልባት ሲያድግ ስራ ሊረዳን ሊያግዘን ይችላል። አዎ መሬቱ እንደሆነ የትም አይሄድበት። ትክክል። አሁን አንተ ለሱ ልክ እንዳባቱ ነህ። የምታስበው ሁሉ ትክክል ነው። አመሰግናለሁ እናቴ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በምንድን ነው የምትጀምሩት? በሉ እኔ ያልኩትን ደግማችሁ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ና ወደዚህ ቢሾይ ና። አቤት መምህር። የሁላችሁ ልጆች ቢሾይ አዲሱ ጓደኛችሁ ነው። እስቲ አዲሱን ጓደኛችሁን እንዴት ነው አቀባበል የምታደርጉለት? እንኳን በሰላም ወደኛ መጣ የክርስቶስ ልጅ፣ በመምጣት በጣም ተደስተናል። ንገረኝ እስቲ ማንበብና መጻፍ ትችላለህ? አልችልም መምህር። አትችልም? ይሁን። እስቲ ምን የጸሎት አይነት ትችላለህ? የምህላ ጸሎትና በቤተ ክርስቲያን የሚደረግ የህብረት ጸሎት እችላለሁ። ይህንን ሁሉ አንተማ ከኔም በተሻለ ታውቃለህ። ምንም የምትጠይቀኝ ሌላ ነገር አለ? በልሂድ፣ ሂድ፣ እዛ ተቀመጥ። ቦታ ስጡት ልጆች፣ ቦታ ስጡ። አንተ ወፍራሙ ልጅ አንተ፣ እስኪ በልጠጋ በልለት፣ ጠጋ። ዛሬ ለቢሾይ ስንል ፊደል መቁጠር እንደግማለን። ምንድን ነው የምንደግመው ልጆች? ፊደል መቁጠር። አምላኬ፣ ጽሑፍ መጻፍ እንደዚህ ባንዴ ቻልክ? አዎ፣ ግን አሁንም እየተለማመድኩ ነው። ትምህርት ቤቱ ጥሩ ነው ማለት ነው? በጣም ጥሩ ነው። መምህሩ ማንበብና መጻፍ አስተምረውናል። እንዲሁም መጸለይና ስለ መጽሐፍ ቅዱስ አስተምረውናል። ይህንን ሁሉ ተምረሃል? አዎ እናቴ፣ የመጽሐፍ ቅዱስ ጥቅሶችንም አስተምረውናል። እስቲ አንድ የምታውቀውን ጥቅስ ንገረኝ።